እንግዲህ ናርሲሲስት የሚለውን ቃል በየቦታው ነው የምንሰማው አይደል? ግን እስቲ ቆም ብለን እናስብ። ይሄ ቃል ከቀላል ራስ ወዳድነት ምን ያህል ይለያያል? እውነታው ከምናስበው በላይ በጣም ጥልቅ ሆነ የስነ ልቦና ሁኔታን ነው የሚያመለክተው። እናም በዚህ ዝግጅት ከዚህ ቃል በስተጀርባ ያለውን ውስብስብ እውነታ አብረን እንፍተሻለን። ታሪኩ ወይንም የቃሉ መነሻ የሚጀምረው ከጥንታዊቷ ሮም ነው። ኦቪድ የሚባል ገጣሚ ነበር። ናርሲስስ ስለተባለ አንድ እጅግ በጣም ውብ ወጣት ይተርክልናል። እንግዲህ ናርሲስስ ለማንም የፍቅር ጥያቄ እሺ አይልም። በቃ ሁሉንም ነው እምቢ የሚለው። እናም በዚህ የተነሳ አማልክት ይረግሙታል። እርግማኑ ምን መሰላችሁ? በውሃ ላይ በሚያየው በገዛ ነጸብራቁ ፍቅር እንዲወድቅ። የሚገርም አይደል? እና ናርሲሲዝም የሚለው ስም የመጣው ከዚሁ አፈ ታሪክ ነው። ግን አፈ ታሪኩ አስደሳች ቢሆንም ከጀርባው ያለው ክሊኒካዊ እውነታ ግን በጣም የተወሳሰበ ነው። ስለዚህ እስቲ ከአፈ ታሪኩ ዓለም ወጥተን ወደ እውነተኛው ሳይንሳዊ ማብራሪያ እንግባ። እሺ፣ ከአፈ ታሪክ ወደ ምርመራ። ናርሲሲስቲክ ፐርሶናሊቲ ዲስኦርደር ወይም በአጭሩ ኤንፒዲ የምንለው ነገር በትክክል ምንድን ነው? እዚህ ላይ ወሳኙ ነጥብ ይሄ ነው። ይሄ ነገር አልፎ አልፎ የሚታይ ባህሪ አይደለም። አይ በፍጹም። ይህ ማለት በሰውየው ሕይወት ውስጥ ለረጅም ጊዜ የሚዘልቅ እና በሁሉም ሁኔታዎች ውስጥ የሚገለጽ ጥልቅ የሆነ የባህሪ ዘይቤ ነው። እናም በግልጽ እንደሚታየው በሰውየው ግንኙነቶች ላይ፣ በዕለት ተዕለት እንቅስቃሴው ላይ ሁሉ ከፍተኛ አሉታዊ ተጽዕኖ ነው የሚያሳድረው። እሺ፣ 9 ይፋዊ ምልክቶች። ታዲያ ባለሙያዎች ይህ ህመም አለ ለማለት እንዴት ነው የሚያውቁት? በጣም ግልጽ የሆነ መመሪያ ያላቸው 9 የተለዩ ምልክቶች አሉ እና አንድ ሰው ኤንፒዲ አለበት ለመባል ከነዚህ 9 ምልክቶች ቢያንስ 5ቱን ማሳየት አለበት። እስቲ እንግዲህ ምን እንደሆኑ አንድ ባንድ እንያቸው። እሺ፣ የመጀመሪያዎቹ 3 መስፈርቶች። እነዚህ በብዛት በግለሰቡ የውስጥ ስሜትና አስተሳሰብ ላይ ነው የሚያተኩሩት። አንደኛ፣ ከልክ ያለፈ የራስን አስፈላጊነት ስሜት፣ ማለትም ስኬቶቻቸውንም ሆነ ችሎታዎቻቸውን በጣም አጋነነ ነው የሚያቀርቡት። ሁለተኛ፣ ሁሌም ስለ ትልቅ ስኬት፣ ስለ ያልተገደበ ስልጣን ወይም ውበት ያልማሉ። በቃ ቅዠት ዓለም ውስጥ ናቸው። ሶስተኛ፣ እኔ እኮ ልዩ ነኝ እና እኔን ሊረዱኝ የሚችሉትም እንደኔው ልዩ የሆኑ ሰዎች ብቻ ናቸው ብሎ ነው የሚያምኑት። አሁን ደግሞ ይህ ነገር ከሌሎች ሰዎች ጋር ባላቸው ግንኙነት ላይ እንዴት እንደሚገለጽ እንመልከት። በጣም የማያቋርጥ አድናቆት ይፈልጋሉ። ሁሌም ሙገሳ፣ ሁሌም ጭብጨባ። ደግሞ ለነሱ የተለየ መብት እንዳላቸው ነው የሚያስቡት። በቃ ህግጋት ለሌላ ሰው እንጂ ለነሱ አይሰራም ብለው ያምናሉ። እና ከሁሉም በላይ የራሳቸውን ፍላጎት ለማሳካት ሌሎችን ከመበዝበዝ ከመጠቀም ወደ ኋላ አይሉም። እሺ፣ ወደ መጨረሻዎቹ 3 ምልክቶች ስንመጣ ደግሞ ዋናው ነገር የርህራሄ እጦት ነው። የሌሎች ስሜት መረዳት ወይም ግምት ውስጥ ማስገባት በጣም ነው የሚከብዳቸው። ሌላው ደግሞ ቅናት ነው። በሌሎች ስኬት በጣም ይቀናሉ ወይም ደግሞ ሁሉም ሰው በእነሱ እንደሚቀና ያስባሉ። እና ይህ ሁሉ ሲደመር ባህሪያቸው በአጠቃላይ በጣም ጥቢተኛ እና እብሪተኛ ይሆናል። እሺ፣ እስካሁን ያየነው አንድ ወጥ ሆነ ምስል ይመስላል አይደል? ግን እዚህ ላይ አንድ በጣም ወሳኝ ነገር ማወቅ አለብን። ኤንፒዲ አንድ አይነት መግለጫ ብቻ የለውም። ባለሙያዎች በሁለት ዋና እና እንዲያውም ተቃራኒ በሆኑ መንገዶች እንደሚገለጽ ይስማማሉ። ልዩነቱ በጣም ግልጽ ነው። በአንድ በኩል ግራንዲዮስ ወይም ወፍራም ቆዳ የምንላቸው አሉ። እነዚህ በውጭ ሲታዩ በጣም በራሳቸው የሚተማመኑ፣ ትዕቢተኛ፣ በቃ ማህበራዊ የበላይነት ያላቸው ናቸው። በአንጻሩ ደግሞ ተጋላጭ ወይም ቀጭን ቆዳ የምንላቸው አሉ። እነዚህ ደግሞ በውስጣቸው በጣም ስስ፣ ለትንሽ ትችት እንኳን በጣም ስሜታዊ እና በሀፍረት እና በበታችነት ስሜት የተሞሉ ናቸው። የሚገርመው ነገር አንዳንዴ ይሄ በውጭ የሚታየው የግራንዲዮስ ትዕቢት ውስጣቸው ያለውን የተጋላጭ ስስነት ለመደበቅ የሚለበስ ጭንብል ሊሆን ይችላል። በጣም ውስብስብ ነው። እሺ፣ ታዲያ የሁሉ ውስብስብ ነገር ስር መሰረቱ ምንድን ነው? ከየት ነው የሚመነጨው? እውነቱን ለመናገር መንስኤዎቹ ቀላል አይደሉም።
በጣም ተለያዩ ነገሮችን ያካትታሉ። እንደሚታየው መንስኤው አንድ ነገር ብቻ አይደለም። በቃ እንደ ኬክ ድብለቅ ነው። ብዙ ነገሮች ተደማምሮ ነው የሚፈጥሩት። ለምሳሌ ጥናቶች እንደሚያሳዩት የዘረመል ዝንባሌ በጣም ትልቅ ሚና ይጫወታል። በዘር የመተላለፍ ዕድሉ ከፍተኛ ነው። ግን ያ ብቻ አይደለም። የልጅነት አስተዳደግ እንዲሁም ደግሞ ተፈጥሯዊ ባህሪም የራሳቸው ጉልህ ሚና አላቸው። በተለይ ስለ አስተዳደግ ስናወራ ሁለት ተፎካካሪ ንድፈ ሐሳቦች አሉ። በጣም የሚገርመው ሁለቱም ተቃራኒ መሆናቸው ነው። አንደኛው ንድፈ ሐሳብ ምን ይላል? በልጅነታቸው ውድቅ የተደረጉ ወይም ችላ የተባሉ ልጆች ውስጣቸው ላይ የሚፈጠረውን ባዶነት ለመሙላት ሲሉ ሲያድጉ ናርሲሲስት ይሆናሉ ይላል። ሁለተኛው ደግሞ የዚህ ፍጹም ተቃራኒ ነው። ከልክ በላይ የተሞገሱ ልዩ ነህነሽ እየተባሉ ያደጉ ልጆች ያንን የአድናቆት ደረጃ በሕይወታቸው ሙሉ ሲፈልጉ ይኖራሉ። እናም ወደ ኤንፒዲ ሊያመራ ይችላል ይላል። እስካሁን በንድፈ ሐሳብ ደረጃ ብዙ ነገር አይተናል። አሁን ግን በእውነተኛው ሕይወት ውስጥ የሚያመጣቸውን ተግዳሮች እንመልከት። ምክንያቱም ተጽዕኖዎቹ በጣም ከባድ ናቸው። እስቲ ቁጥሮቹን እንመልከት። ጥናቶች እንደሚያሳዩት ከጠቅላላው ሕዝብ ውስጥ ወደ 6.2% የሚሆነው በሕይወት ዘመኑ የኤንፒዲ መስፈርቶችን ያሟላል። ይህ ቀላል ቁጥር አይደለም እና እንደሚታየው በወንዶች ላይ በትንሹ በዝቶ ይገኛል። 7.7% በወንዶች ሲሆን በሴቶች ደግሞ 4.8% ነው። እና ችግሩ እዚህ ላይ አይበቃም። ይህ ስብዕና መዛባት ብቻውንም እዛም አይመጣም። በብዛት ከሌሎች ከባድ የአእምሮ ጤና ችግሮች ጋር ተያይዞ ነው የሚከሰተው። ለምሳሌ ከሱስ ችግሮች ጋር፣ ከከባድ የድብረት ህመም ጋር፣ ከባይፖላር ዲስኦርደር ጋር እና እንዲያውም ራስን የማጥፋት ሙከራ ስጋትን ይጨምራል። ይሄ ደግሞ ሕክምናውን እጅግ በጣም ፈታኝ ያደርገዋል። አሁን የምናገረው ነገር ምናልባት ሊያስደነግጥ ይችላል፣ ግን በጣም ወሳኝ ነጥብ ነው። ለድብረት፣ ለጭንቀት፣ ለሌሎች ብዙ ህመሞች መድኃኒቶች አሉ። ነገር ግን በተለይ ኤንፒዲን ለማከም ተብሎ በመድኃኒት ቁጥጥር ባለስልጣናት የጸደቀ አንድም መድኃኒት የለም። በቃ የለም። ታዲያ መፍትሄው ምንድነው? ዋናው አማራጭ ሳይኮቴራፒ ወይም የምክር ሕክምና ነው። ነገር ግን እዚህ ላይ ሁለት ትልቅ መሰናክሎች አሉ። አንደኛ፣ የቴራፒው ውጤታማነት ላይ የተደረገው ጥናት በጣም ውስን ነው፣ በቂ መረጃ የለንም። ሁለተኛ፣ እና ይሄ ምናልባት ከባዱ ነገር ነው፣ የህመሙ ባህሪ ራሱ ግለሰቡ ችግር እንዳለበት እንዲያምን አይፈቅድለትም። እኔ ጋር ምን ችግር አለ ነው የሚለው። ስለዚህ ሕክምና ለመፈለግ ፈቃደኛ አይሆኑም። ይሄ ነው ትልቁ ፈተና። እንግዲህ ከጥንታዊው የናርሲሲስ አፈ ታሪክ ተነስተን ዛሬ ወዳለው ውስብስብና ከባድ ክሊኒካዊ እውነታ ደርሰናል። እስቲ ያየናቸውን ዋና ዋና ነጥቦች ጠቅለል እናድርግ። ከዚህ ሁሉ ማብራሪያ ልንይዘው የሚገባው ትልቁ መልእክት ይሄ ነው። ኤንፒዲ በቀላሉ መጥፎ ባህሪ አይደለም። በቃ አንድ ሰው ሆን ብሎ የሚመርጠው ነገር ሳይሆን በትልቅ ስር የሰደደ ከፍተኛ የሆነ ማህበራዊ እና ግላዊ ጉዳት የሚያደርስ እውነተኛ የስብዕና ህመም ነው። በመጨረሻም እስቲ በዚህ ጥያቄ ላይ ያሰብን እንለየይ። ጤናማ በሆነ የራስ ገምት እና በሽታ አምጪ በሆነ ባህሪ መካከል ያለው መስመር የት ላይ ነው? ሁላችንም ለራሳችን ጥሩ ገምት እንዲኖረን እንፈልጋለን። ግን ያ ስሜት መቼ ነው መስመሩን ስቶ ወደ አደገኛ እና አጥፊ ባህሪ የሚቀየረው? ይህ ስለ ስብዕና፣ ስለ ጤና እና ስለ ህመም ውስብስብነት በደንብ እንድናስብ የሚጋብዝ ጥያቄ ነው።